ሰላም ለእናንተ ቅዱሳን እንዴት ቆያችሁ? የጌታ ሰላም ይብዛላችሁ። 2 ወር በ3 ሳምንት ውስጥ የአብ ልብ ዓለም አቀፍ ቤተክርስቲያን ግንባታ የት እንደደረሰ ምን ያህል እግዚአብሔር እንደረዳ ላሳያችሁ እወዳለሁ። ይህንን ስታዩ ታዲያ እግዚአብሔር በተናገራችሁ ነገር ላይ በህይወታችሁ እንድታምኑት ይሄ እማሳያችሁ ቪዲዮ እግዚአብሔርን አምናችሁ በሰጣችሁ ነገር እንድትሰማሩ ነው። ኢየሱስ ጌታ ነው። ጌታ ይችላል። እግዚአብሔርን አትጠራጠሩት። አሜን። አንድ ጊዜ ካሜራውን አዞረዋለሁ። ብዙ ጊዜ አልቆይም። ጥቂት ደቂቃችሁን ሰጣችሁኝ ተመልከቱ። ካሜራውን ላዞረው። እንግዲህ ይሄንን ይመስላል ከውጪ የውጪ ከዛሬ 2 ወር ከ15 ቀን በፊት የመጀመሪያ ቪዲዮውን አይታችሁት ከሆነ ይሄ ሜዳ ነበረ፣ ጭቃ ነበረ። ከፊት ለፊት ያሉት ግንባታዎች ይህንን ይመስላሉ። እነዚህ እዚህ ጋር ከፊት ለፊት ያሉ ክፍሎች ለቢሮ ለተለያየ የአድሚኒስትሬሽን ስራ ወይም ለቢሮ አገልግሎት እና የህፃናት አገልግሎት ክፍሎች ናቸው። ጣራዎቹ ተሰርቶ ቆርቆሮ ተመቶ አልቋል። ይውላችሁ የሚቀረን መሬት ብቻ ነው። መሬትና ኦፍ ኮርስ ኮርኒስ ነው የሚቀረን ማለት ነው። በዚህ ጋም ደግሞ ያው ሙሉ በሙሉ አላነሳንም፣ እናነሳለን በቅርቡ እነዚህን እንጨቶች ማለት ነው። ይሄ ፊት ለፊቱ ፓርት ነው። እነዚህንም ማጽዳት ይኖርብናል። ግን እስቲ ወደ ቸርቹ መግቢያው ፊት ለፊት ይሄንን ይመስላል። ወደ ቸርቹ ከመግባታችን በፊት በዚህ ጋር ያሉትን ክፍሎች ላሳያችሁ። ይሄ አንደኛው ክፍል ነው፣ የፓስተር ቢሮ ነው። ይወላችሁ በጣም ሰሞን ባለፈው በተደጋጋሚ ስናገር የነበረው መብራት አካባቢ ላይ የለም። ረጅም መንገድ ነው ስበን የምናመጣው መብራትና እባካችሁ ተቸግር ያለው ብዙ ገንዘብ ነው ኮስት የሚያደርገኝ ብዬ ብዙ ጊዜ በተደጋጋሚ ተናግሬ ነበር። እግዚአብሔር ረድቶን ይውላችሁ ቆጣሪ መብራት አስገብተናል ማለት ነው። መብራት ስበን አምጥተናል። ወደ 84 ሜትር የሚሆን ነው ስበን ያመጣ ነው ወደ ሰፈሩ ማለት ነው። እንደነገርኳችሁ ይሄ ጣራው ነው፣ ኮርኒስ ነው የሚቀረው እና ዙሪያው ልስን እና ደግሞ ይኸው መሬት ሴራሚክ ማለት ነው። እዚህ ጋር ደግሞ ሌላ ክፍል አለ። ብዙ አልቆይም፣ ታገሱኝ እሺ፣ ሳጨርሱ እንዳትወጡ። እዚህ ጋር እነዚህ ክፍሎች ይሄ የህፃናት ማስተማሪያ ክፍል ነው። ሰፊ ነው እንደነገርኳችሁ። ያው ጣራው ይቀረናል ማለት ነው። እንደዚህ አይደለም፣ አምሮ ነው ልጆች የምናስተምርበት። እዚህ ጋር ደግሞ ሌላ ቢሮ አለ። ይሄም ያው ቅድም ከዛ ከፊት ለፊት ስታዩቸው የነበሩ ቤቶች ናቸው። መሬቱ ነውና መሬቱና ጣራ ነው የሚቀረው። እሺ ወደ ቸርቻችን መግቢያው እዚህ ጋር ነው። እነዚህ በሙሉ ይነሳሉ። ፊኒሺንግ ይቀረዋል እንግዲህ ልስንና መቀባት ቀለም እና በር ገብቷል። በሩ በጣም ነው የሚያምረው። የኔ ምርጫ ነው። ክብር ለእግዚአብሔር ይሁን። እሺ ወደ አዳራሹ ልንገባ ነው። እንግዲህ ይሄንን ይመስላል አዳራሻችን። በዚህ ጋር እነዚህ የምታዩቸው ሁለቱ መስኮት ብለን ከፍተን ነበረ፣ አይቻልም ብለው ከዛ በዛ ጀርባ የሰዎች ቤት ስላለ አይቻልም ብለው አዘጉን። በዚህ ጋር ደግሞ ሌላ መስኮትም ከፍተናል። እሱንም ሊያዘጉን ይችላሉ። ግን ምንድነው ሐሳባችን? አይሞቅም በጣም ከፍ ያለ ስለሆነ። ድንገት ግን የሚሞቀን ከሆነ ተካፋሽ ጣራ ልናረግ፣ እየተከፈተ የሚዘጋ ጣራ ልናረግ አስበናል። እና ይውላችሁ ጸርቶ እንግዲህ ወንበሮችን ደርድረናል ለጸሎት አገልግሎት። ጸሎት ጌታ ቢፈቅድ ከነገ ጀምሮ የአብ ልብ ቤተክርስቲያን የጸሎት ፕሮግራም እዚህ እንጀምራለን ማለት ነው። መድረካችን ይሄንን ይመስላል። አዳራሻችን በጣም ትልቅ ነው። ባይ ዘ ዌይ ካሜራ ላይ ብዙ ላይታይ ይችላል እና በጣም ትልቅ ነው አዳራሻችን። የጌታ ስም ብሩክ ይሁን። እና ቅዱሳን ይውላችሁ እግዚአብሔር ካለ አለ ነው። የዛሬ 3 ወር እዚህ ይለኛል። ምናልባት የመጀመሪያ ቪዲዮን አይታችሁ ከሆነ ፈርስት ቪዲዮ የሚልና እዛ ላይ እግዚአብሔር የሰጠኝ መጀመሪያ አፈር ስናነሳ ለዚህ ቤተክርስቲያን እግዚአብሔር የሰጠኝ ቃል ነበር። ኤፌሶን ምዕራፍ 3 ቁጥር 20 ላይ እሱም እንደዚህ ይላል፣ ከምትለምኑትና ከምታስቡት አብልጦ ማድረግ ለሚቻለው ለኛ ለምናምን ለቤተ ክርስቲያን ይላልና እግዚአብሔር ይሄንን ቃል ሲሰጠኝ አንቺ ከምትለምኝኝና ከምታስቢ በላይ እሰራለሁ ነበር ሲለኝ ነበር። እውነት ነው። ጌታ ታማኝ ነው። ይውላችሁ እኔ ምንም ያሰብኩበት የተዘጋጀሁበት
ይሄናል ገንዘብ አስቀምጬ አይደለም ይሄንን ነገር የጀመርኩት። ብቻዬን በእግዚአብሔር ታምኜ ቃሉን ልጄ ነው የጀመርኩት። እግዚአብሔር እንደተናገረው አደረገ። ይሄ ሁሉ ግንባታ ገንዘብ ራሱ ቢኖራችሁ አንዳንድ ጊዜ እግዚአብሔር ካልረዳችሁ፣ እግዚአብሔር ካልመራችሁ ድል የላችሁ እና ገንዘብም ሳይኖራችሁ ምንም ሰውም ሳይኖራችሁ ግን እግዚአብሔርን ታምናችሁ ከተነሳችሁ ድልና መከናወን እናንተ ነው። ምክንያቱም ተስፋን የሰጠ እግዚአብሔር እሱ ታማኝ ነው። ጌታ ይባረክ እና አምኜው የተሰማራሁት እግዚአብሔር አላሳፈረኝም። ትውልድን ሰጥቶኛል፣ ገንዘብን ሰጥቶኛል፣ ሰዎችን ሰጥቶኛል፣ አቅም ሰጥቶኛል። በ2 ወር ከ3 ሳምንት ውስጥ ነው ይሄ አዳራሽ ሙሉ ይሄ ቪዲዮ ያያችሁት የተሰራ እና እግዚአብሔር ካለ አለ ነው። ዛሬ አንድ ነገር ልንገራችሁ፣ በጥሞና ስሙ። ምንም ነገር ይበላችሁ እግዚአብሔር። ሰው ላይኖራችሁ ይችላል፣ ኪሳችሁ ላይ ገንዘብ ላይኖራችሁ ይችላል። እግዚአብሔርነቱ የሚታየው ምንም በሌለን ቦታ በባዶ ምድረ በዳ መጥቶ ሲናገረንና ማንም በሌለበት ቦታ ላይ ሲሰራ ነው በእኛ። ስለዚህ እግዚአብሔርን እመነው። እግዚአብሔር ከምታስበውና ከምትለምነው አይደለም ያሰብከው አይደለም የለመንከው ያለመንከውና ያላሰብከው ላንተ ያደርጋል። እግዚአብሔርን ታምነ ተሰማራ። እግዚአብሔር እንደ ቃሉ ነው። አሜን። ዛሬ በኢየሱስ ስም ባረኳችሁ። በፈራችሁ በደነገጣችሁ አይሆንም ብላችሁ በሰጋችሁ ነገር ውስጥ ያላሰባችሁትና ያልጠበቃችሁት ያለመናችሁት የእግዚአብሔር እጅ የእግዚአብሔር ታምራትና የእግዚአብሔር ድንቅ አሰራር በእናንተ ህይወት በኢየሱስ ስም የተገለጠ ይሁን። አሜን ነው። ክብር ለእግዚአብሔር ይሁን። እሺ ቅዱሳን ስለሰማችሁኝ አመሰግናለሁ። የመጨረሻ አደራ ልላችሁ የምወደው በጌታ ይሄንን ክፍሎች በሙሉ ያያችሁ በተለይ አዳራሽ አስቸኳይ በጣም አስቸኳይና መቅደም ያለበት ነገር ለእናንተ ለነግራችሁ የምፈልገው ነገር መብራት ቆጣሪ አስገብቻለሁ፣ ግን ምንም የመብራት ኬብሎች አልተዘረጉም። ይሄም ደግሞ ኬብል ስላልተገዛም መብራት ስራ አልተሰራም። ያለ መብራት ቸርች መጀመር አይቻልም። ሳውንድ ሲስተም ማታ ፕሮግራም ማድረግ አይቻልም። ስለዚህ በዚህ ጉዳይ ሁላችሁም የሰማችሁኝ ያቅማችሁን ሰፖርት እንድታደርጉ ከእግዚአብሔር ቤት ስራ የተጀመረውን ፈጥነን እንጨርስ የቸርነት እጆቻችሁን እንድትዘረጉ በጌታ አደራ ልላችሁ እወዳለሁ። አንደኛ እነዚህ ሙሉ በሙሉ መብራት መዘርጋት አለባቸው። አምፖሎች ያስፈልጋሉ፣ ኬብሎች ያስፈልጋሉ። ሁለተኛ ደግሞ ይህ መሬት እንደምታዩ ሴራሚካል አላደረግነው። ዝም ብለን ለጊዜያዊ ለጸሎት እንዲመቸን ብቻ ነው እዚህ ጋር ምንጣፍ ያደረኩት። መድረክ ላይ ምንጣፍ አላደረግንም። መሬት ላይ ብቻ ወርደን እዚህ ጋር ለጊዜው ፕሮግራም በደንብ እስከምንጀምር መሬቱን ሴራሚክ እስክናረግ ይሄንን ያደረኩትና ፕሊስ እነዚህ ግቢ ቢሮዎችና ይሄ ሴራሚክ ካልሆነ በጣም ይሸታል፣ አዋራ ነው። ሲሚንቶ ስለሆነ እየቦነነ የተለያየ በሽታን ያመጣል። ከባድ ነው፣ ለጤንነት የማይመችምና ያያችሁ እግዚአብሔርን ያመሰገናችሁ እግዚአብሔርን የምትወዱ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን ወንድሞቼና እህቶቼ ፕሊስ በጌታ አደራላችኋለሁ እጃችሁን የቸርነት እጃችሁን እንድትዘረጉልኝ በፍጥነት ይህንን መሬት ሴራሚክና መብራት እንዳስገባ እንድትተባበሩኝ አደራ ልላችሁ እወዳለሁ። እስከዚህ ድረስ ከኔ ጋር የቆማችሁ ከኔ ጋር እግዚአብሔርን ስራ የሰራችሁ የጸለያችሁልኝ ገንዘባችሁን ከጉድለታችሁ ካላችሁም ከሌላችሁም ነገር ላይ ለእግዚአብሔር ቤት ተቆርሳችሁ ለዚህ ራእይ ከጎኔ የቆማችሁ እግዚአብሔር አምላክ ዘመናችሁን ይባርክ። አሁንም ፊኒሺንግ ላይ ነን። አብረን ለምስጋና እንድንቆም የቸርነት እጃችሁ ከሙላታችሁ አይደለም ከጉድለታችሁ እንድትዘረጉልኝና ፈጥነን ይሄንን ጨርሰን አብረን ጌታን እንድናመሰግን የእግዚአብሔርን ቤት ሰርተን እንድንጨርስ አደራ ልላችሁ እወዳለሁ። ጌታ እግዚአብሔር ዘመናችሁ ይባርክ። በኢየሱስ ስም እንዲህ ብዬ ልጸልይላችሁ። ለምታምኑና ለዚህ ስራ እጆቻችሁን ለዘረጋችሁ ደግሞ ለምትዘረጉ እንዲህ ብዬ ልጸልይላችሁ። የጀመራችሁት ነገር በጌታ በኢየሱስ ስም የናንተ ራእይ የናንተ አገልግሎት የናንተ ትዳር የናንተ ልጆች ያንተ የሆነ የትኛውም ነገር ሊያጨነግፍ የተጀመረው ነገር ሊያጨነግፍ የተዘረጋ የጠላት ክንድ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም ሊያስቆም የወጣ በጌታ በኢየሱስ ስም ከመንገድ ላይ ይጠረግ። በአንድ መንገድ ይወጣሉ በሰባት መንገድ ይበተናሉ እንደሚል ያንተን ውርደት ያንተን ለቅሶ ያንተን ውድቀት ያንተን ሐዘን የሚፈልግ የትኛውም የጨለማ አሰራር ስጋ ለባሽን የሚጠቀም ካንተና ከነገር ላይ እንደ ትቢያ በኢየሱስ ስም የተበተነ ይሁን።